ሰላም የፍለጋ ሚዲያ ተከታታዮች፣ ባለፈ ቪዲዮአችን እንዴት አድርጋችሁ ጉግል አካውንት መክፈት እንደምትችሉ አይተን ነበረ። በዛሬ ቪዲዮአችን ደግሞ ባለፈው በከፈታችሁት ጂሜል አካውንት እንዴት አድርጋችሁ ኢሜል መላክ እንደምትችሉ አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ። መጀመሪያ ላይ ወደ ስልካችሁ ወይም ወደ ኮምፒውተራችሁ ብራውዘር ትሄዳላችሁ። ዘን ጂሜል ሎጊን ብላችሁ ትጽፉና ሰርች ታደርጋላችሁ። ከዛ በመቀጠል ከዚህ ጋር ጂሜል የሚለውን ክሊክ ታደርጉታላችሁ ማለት ነው። ኢሜል አይዲያችሁን ከዚህ ጋር እንድታስገቡ ጠይቃችኋል። የእናንተን ኢሜል ታስገባላችሁ ማለት ነው። ነገራችን ላይ ከዚህ ጋር መርሳት የሌለባችሁ ነገር ኢሜል ለመላክ መጀመሪያ የእናንተ ጉግል አካውንት ሎጊን መደረግ አለበት። ስለዚህ እንደምታዩት ሳይን ኢን ዊዝ ፓስኬ ይለኛል። ፓስኬ ስላስገባሁበት ነው ፎር ሴኩሪቲ። ስለዚህ ፓስኬ ሳስገባለት ቀጥታ ፓስዋርዱን ያስገባልኛል ማለት ነው። ልክ በዚህ መንገድ ሲከፍትልን አሁን እኛ የፈለግነው ኢሜል መላክ ስለሆነ ከዚህ ጋር ኮምፖስ የሚለውን ክሊክ ታደርጉታላችሁ። እኛ ልንልክለት የፈለግነውን ሰው ጂሜል አካውንት ከዚህ ጋር እናስገባለን ማለት ነው። ለምሳሌ ለሙከራ ልክ እንደዚህ ካስገባችሁ በኋላ ሳብጀክቱን ከዚህ ጋር አፕሊኬሽን ሌተር ልበለው። ለምሳሌ ከዚህ ጋር አፕሊኬሽን ላስገባለት የፈለግኩትን ግለሰብ ወይም ተቋም ስም ከዚህ ጋር አስገባለሁ ማለት ነው። ልክ እንደዚህ ካስገባችሁ በኋላ እናንተ ታስገቡት የፈለጋችሁትን አፕሊኬሽን ሌተር ለማስገባት ክሊክ ታደርጋላችሁ ማለት ነው። ዘን ከዚህ ጋር ክሊክ ካደረጋችሁ በኋላ አፕሊኬሽን ሌተር ከዚህ ጋር ትፈልጉና ለምሳሌ ይሄ አፕሊኬሽን ሌተር ነው። ይህን አፕሊኬሽን ሌተር ክሊክ ካደረኩትና ኦፕን እንለዋለሁ ማለት ነው። ከዛ በመቀጠል ከዚህ እንደምታዩት አፕሎድ እያደረገ ነው። አፕሎድ አድርጎ እስከሚጭን ድረስ መላክ የለብንም ማለት ነው። አሁን አፕሎድ ስላደረገልን መላክ እንችላለን ማለት ነው። ከዚህ ተጨማሪ ኢሜጅ ከዚህ ጋር መላክ ከፈለኩኝ ኦፕን ልና እንደዚህ አፕሎድ እስኪያደርግልኝ ይጠብቃለሁ። ዘን በዚህ መንገድ አስገብቶልኛል። ሴንድ እለዋለሁ ማለት ነው። ስለዚህ ሴንድ ካደረኩት በኋላ ሜሴጅ ሴንት ይለኛል። ከዚህ ጋር ከተወሰነ ሰከንድ አንድ ማድረግ እንደምችል ከዚህ ጋር እያሳየኝ ነው። ሜሴጁን ማየት ከፈለኩ ደግሞ ቪው ሜሴጅ እለውና ሜሴጁን ማየት እችላለሁ ማለት ነው። ስለዚህ በዚህ መንገድ በከፈትነው ጉግል አካውንታችን ኢሜይል ማድረግ ቻልን ማለት ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳይረሳ። እንደዚህ ያሉ ጠቃሚ የቴክኖሎጂ መረጃዎችና ትምህርቶች ሁሌም እንዲደርሷችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ቻው።